እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ኦሮሚያ ምርጫ የለም፣ አሰብ የኤሚሬት አጀንዳ ነው ወዘተ። እንግዲህ ቅድም የሰማነውን የኢኮኖሚ ለውጥ በሰማንበት ኢትዮጵያ ፈርሳለች፣ ኢትዮጵያ አደጋ ላይ ወድቃለች፣ የኤሚሬት ሙርከኛ ሆናለች የሚል ነገር ደግሞ በተቃራኒው እንሰማለን። ቅድም ያነሳነው እንግዲህ የኢትዮጵያ የኢንፍሌሽን በነጠላ ማደግ፣ በነጠላ መሆን፣ ሲንግል ዲጂት መሆን ቢኮዝ ኦፍ ኤሚሬት ከሆነ ኤሚሬት እናመሰግንሻለን ነው የምላት እኔ። ከሆነ ከ17 በመቶ የኢንፍሌሽን ሬት ወደ 9.6 እና 9.7 የመጣው ቢኮዝ ኦፍ ኤሚሬት ቅኝ ግዛት ስለያዘችን ከሆነ ኤሚሬት ወይ እንኳንም ቅኝ ግዛት ያሽኝ ነው የምለው። እንኳንም ያሽኝ ሲንግል ዲጂት ካመጣ ማለት ነው። የተሰበሰበው ታክስ የሚፈልገው ነገር ላይ ከዋለ ውሎ የዋጋ ንረቱን ከቀነሰና የዚህ ደግሞ የኤሚሬት ጉዳይ ከሆነ አሁንም ቢሆን እሰየው ነው። ይሄ አንድ ማንሳት ፈልጋለሁ። ስለምን እንደማወራ እነግራቸዋለሁ። ሁለተኛ የሞኝ ለቅሶ መልሶ መላልሶ የሚባል ነገር አለ። የሞኝ ለቅሶ መልሶ መላልሶ የጅል ለቅሶ ማለት ነው። አገር ልትፈርስ ነው፣ አገር እንዲህ ልትሆን ነው፣ አገር እንደዚህ ልትሆን ነው። አገር መፍረስ ነው እንዴ? የማዕድን ልማታችን እድገት በዚህ መጠን አድጓል ተብሎ ሲነገርህ የአገር መፍረስ ምልክት ነው? የአገር መፍረስ ምልክት የሚሆነው እኮ ያለውን ማዕድን ምሳሌ ነው የምሰጠው። ያለውን ወርቅና ያለውን ማዕድን የጦር አበጋዞች ተከፋፍለውት ሲበሉት ነው። ልክ እንደ ትግራይ ላይ እንዳለው ማለት ነው። የስ ትግራይ ላይ ትግራይ እየፈረሰ ነው። እኔ አልጠራጠርም በሱ። በፍጥነት ፌደራል መንግስትም አክት ማድረግ ያለበት ዋርሎርዶች ትግራይን እያፈረሷት ነው። እሱ ላይ ልክ ነው። በሌላ በኩል ግን በአጠቃላይ በሀገሪቱ የምናያቸው የኢኮኖሚ እንቅስቃሴዎች የሀገር መፍረስ ምልክት ከሆኑ የሀገር መፍረስ ምልክት ያልሆነው ነገር ምንድን ነው? አሁን ቅድም ያልኩት ነው ወይ ውሸት ከሆነ የዚህ የጠቅላይ ሚኒስትሩ ንግግር ውሸት ብላችሁ ውጡ። ይሄን ቶኮች ተዋይቷል። ምሳሌ ማይኒንግ መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ቸት ማድረግ ዲስኮርሱ መፍጠር እናንተ ስራ ነው። እናንተም ጋር እንዲደርስ ነው ያ ነገር የተፈጠረው። የኢትዮጵያ ኢኮኖሚ በሚመለከት ያልሽው ሁሉ ትክክል ነው። መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ መኖር አለበት ያልነው ለዛ ነው። ለምሳሌ
ማይኒንግ ኢትዮጵያ ውስጥ ማይኒንግ ግጭት ፈጣሪ ነው ተብሎ ይታሰብ ነበር። ዛሬስ አንድ ቀላል ኤግዛምፕል ላንሳለሽ። በዚህ 6 ወር ከሐምሌ እስከ ዲሰምበር 6 ወር ውስጥ ወርቅ ብቻ ኤክስፖርት ያደረግነው ኢትዮጵያ ከተፈጠረች ጀምሮ ከአምና ውጪ በአመት ኤክስፖርት አድርጋ አታውቅም። ሁሉ ነገሯን ማለት ነው። አጠቃላይ ኤክስፖርት ተደምሮ የኢትዮጵያ ጉድስ ኤክስፖርት ተደምሮ የዚህን አመት 6 ወር ኤክስፖርት አያክልም። ይሄ ሪሶርስ ነበረ ማለት ነው። መልታይ ሴክተር መሆኑ አዳዲስ ሀብቶች አዳዲስ ዕውቀቶች እንዲመነጩ እያስቻለ ነው ማለት ነው። ተዋንያኑስ መልታይ መሆን አለባቸው። ምሁራን ሳይሳተፉ በጣም ብዙ ፕራይቬት ሴክተር ሳይሳተፍ ህዝብ በአቅሙ ሳይሳተፍ ሊሳካ አይችልም። እና እናንተን ማሳተፍ የፈቃድ ጉዳይ ሳይሆን የመንግስታችን የፖሊሲ አቅጣጫ ነው። መሳተፍ አለባቸው የሚል እምነት አለ። ለዚያም ነው ስልጠናዎቻችን፣ ውይይቶቻችን፣ እሳቤዎቻችን በተሰነደ መልክ የምናወጣው። ምሁር አገላብጦ ያን እሳቤ በሚመለከት መንግስት የሚሄድበት መንገድ ችግር ካለው መተቸት፣ ማረም እንዲችል ነው። ሁሌ እንደዚህ አንገናኝ እንችላለን። ይህን ያነሳውበት መሰረታዊ ምክንያት እንደ ምሁር ከሆነ የሚቀርቡት ሰዎች ይሄንን አምጥተው አንደኛ ዳታው ስህተት ነው ብሎ መከራከር፣ ዝም ብለህ ኢትዮጵያ እየጠፋች ነው፣ ኢትዮጵያ እየፈረሰች ነው እንደዚህ ምናምን ከማለት በፊት የቀረበው ዳታ ውሸት ነው፣ የቀረበው መረጃ ውሸት ነው፣ የገቢዎች ላይም የቀረበው ስህተት ነው፣ የዋጋ ግሽበቱም ከደብል ዲጂት ወደ ሲንግል መምጣቱ ስህተት ነው፣ እንደዛ ብለህ ነው የምትመጣው። ወይም ደግሞ አሁን እዚህ ጋር አንድ ወንድሜ እንዳለው ተስፋዬ የሚባለው አይ ኢንፍሌሽን እኮ 10% ለኢትዮጵያ ላለው ሀገር ከባድ ነው ብለህ ደግሞ ወይ ተከራከር፣ በጣም ትልቅ ነው የሚለን። አሁን እዛ ዝርዝር ኢኮኖሚ ጉዳዮች ላይ እኔ ልገባ አልችልም። ቢያንስ ግን በእቅድ ደረጃ ልነግርህ የምፈልገው ተስፋዬ ስሰማው የከረምኩት መደመር መንግስት ላይ የሚያየውት አንዱ ስኬታችን የዋጋ ግሽበትን ከደብል ዲጂት ወደ ነጠላ እናመጣዋለን የሚል ግብ አስቀምጠዋል። ኢንክሉዲንግ ብሔራዊ ባንክ ማለት ነው ዋና ተቆጣጣሪ። ዛሬ ብሔራዊ ባንክ አዎ ከደብል ዲጂት ወደ ነጠላ ወሰድኩት ብሎ ሲመጣ አይ ያመጣው 10 ቢሆን 9 ነጥብ ምናምን እኮ ትልቅ ነው ልለው እችላለሁ። ግን ይሄን አካል ምለካው ምንድነው? በግብ ስኬቱ ነው ምለካው። ባስቀመጠው እቅድ ግብ ስኬት ነው ምለካው። ፐርፎርማንሱን ነው ምለካው። ስለዚህ ነገ ከነጎዳ 8 ቢያወርድልኝ እሰየው፣ 7 ቢወርድ እሰየው፣ 5 ምናምን ቢወርድ ደግሞ በጣም እሰየው። እነዚህ ሰዎች ግን ትላንትና 17% ደርሷል፣ በአሁኑ ደግሞ 9% እናምጣው ሲሉ ከ17% ወደ 9.7% ሲመጣ በት እያልኩ ማመጣ ከሆነ ችግር አለብኝ ማለት ነው። 17ን ወደ ነጠላ አመጣለሁ ብሎኝ 19 ቢያረገው 20 ቢያረገው ውሸታም እለዋለሁ፣ ስራን አልሰራም እላለሁ። ስለዚህ በዚህ ደረጃ እንድታየው ትፈልጋለሁ እና ይሄ የሞኝ ለቅሶ መልሶ መላልሰዋለሁ እና ከነዚህ ውስጥ አንዱ ብዙ ጊዜ ማጥፋት አልፈልግም፣ ግን እንደው ስለገረመኝ ብቻ አንዱ አቶ ጀዋር መሐመድ ነው። አቶ ጀዋር መሐመድ ለተወሰነ ጊዜ ከጠፋ በኋላ አያዋጣም ነበረ። በዛ ወቅት ወደ አደባባይ መውጣት ከባድ ነበረ፣ እውነት ለመናገር በጣም ከባድ ነበረ። አሁን ትንሽ ረጋ ብሎ ሲያይ በቢቢሲ በኩል መጣ አቶ ጀዋር እና ዘለግ ያለ ቃለ መጠይቅ ሰጥቷል። አንዳንድ ሰዎች ትርጉሙን እኔ አልችልም ኦሮምኛ፣ ግን ትርጉሙን ነግረውኛል። ኖት የወሰድኩትም ከሱ ነው። ወዳጆቼን አመሰግናለሁ በዚህ አጋጣሚ። እና የሚያስቅ እኔ 2 ብቻ ነው መዝዣ ያመጣሁት፣ ሌሎቹን ለጊዜው ትቻቸው ማለት ነው። የሰጠው ቃለ መጠይቅ ላይ በጣም አስቂኝ የሆነ 2 ቃለ መጠይቆች 2 ሐሳቦች አይቻሉ። እነዛ ላይ አስተያየት ሰጣቸዋለሁ። አንደኛው
በኦሮሚያ ምርጫ አይካሄድም የሚል ነው አንደኛው። በኦሮሚያ ምርጫ የሚባል ነገር አይኖራትም የሚል ማለት ነው። አይነጋ መስሏት ብየዋለሁ በፌስቡክ ላይ ደጇን እንዳቆሸሸችው ሴት ማለት ነው። ሰነፍ ሴት አንገታችን ቢቆረጥ በኦሮሚያ ምርጫ አይካሄድም። ምን ነው ስለ ኦሮሚያ ብቻ ወራ? ከዛ አማራ ጽንፈኛው ያዳንቅለታል። የኛ ጀግና ማለት ጀምሯል። በቃ ኦሮሚያ ካልተካሄደማ ጀዋር ብሏል ብለው ነው አዋጅ ሁሉ እንደ አዋጅ ነው የሚን ባይዘው ለዚህ ለአማራ ጽንፈኛ አዋጅ ነጋሪ ሆኗል። ጀዋር ወስኗል፣ በኦሮሚያ ምርጫ አይካሄድም ብሏል። እኛም በአማራ አይካሄድም አለቀለት ይሄ መንግስት ምርጫ ሳያካሄድ። በጣም አስቂኝ ማብራሪያ የሚሰጡ ሰዎች አሉ። በጣም አስቂኝ ረዳት ፕሮፌሰር ምናምን ተብለው እኔ አለማፈራቸው። እሺ ከሰኔ በኋላ እነረዳት እነንቶኔ ረዳት ፕሮፌሰር መጣችሁ ማብራሪያ ተሰጣላችሁ ምርጫ ከተካሄደ በኋላ በሱ ቃል ግቡልኝ። ጀዋር ወስኗል፣ በምርጫ አይካሄድም ኦሮሚያ ላይ። ኦሮሚያ ካልተካሄደ አማራ ክልልም አይካሄድም፣ ትግራይ ድሮም ቢሆን አይካሄድም። ይሄ መንግስት አለቀለት። አይ እግዚአብሔር አይነረዳት ከሌ እስቲ እናያቸዋለን። ምርጫው በተካሄደ በማግስቱ ረዳት ፕሮፌሰር ምን ብለ እንደምትመጣ። ምርጫው ዲሞክራቲክ ነበር ምናምን ሌላ ጉዳይ ነው፣ እሱን አይደለም ያንሰው። እንዴት አንተ በድፍረት መተ ምርጫ አይካሄድም ትላለህ? የትኛው ፓወርህ፣ የትኛው የምታዘው አካል ኖሮህ ነው አሁን አንተ ቢቢሲ ላይ ቁጭ ብለህ በኦሮሚያ ምርጫ አይካሄድም? እኔ እዚህ እንወራረድ በግልጽ ልንገራችሁ። ኦሮሚያ ላይ ምርጫ ካልተካሄደ እኔ አዲስ ኮምፓስን ዘግቼ እወጣለሁ። በቃ ቱ ዘ ማክሲመም እሱ ነው አይደል? ከእኔና እናንተ የምንገናኝበት አደርገዋለሁ። በቃ የውርርዱ መጠን በዚህ መጠን እንዲሆን እፈልጋለሁ። ማለት ተወራርደናል። በቃ ያዙት ይሄን ውርርድ። ቆሜ ማጨብጨብ ምናምን አይደለም። አሁን ዘግቼው አዲስ ኮምፓሶች እኔ ፖለቲካ አላቅም፣ ተሳስቻለሁ፣ እስከዛሬም ጊዜያችሁ ማጥፋቴ ተሳስቻለሁ ብያችሁ እወጣለሁ። ባሻ ኦኬ፣ ለሌላ ጊዜ እንገናኛለን። እዛው አዲስ አበባ ያሉ ሰዎች ነው ያገዙኝ ሙሉን። ግን በጣም ቴንኪው በጣም ለሌላ ጊዜ ታግዘኛለህ። ጻፉለት ከፈለጋችሁም ቁረጡ። ይሄን ቁረጡና ቲክቶክ አለ ዘንድሮ አይደለ? ቲክቶክ አለ። ኤርሚያስ ይሄን ብሏል ብላችሁ አውጡለት። ኦሮሚያ ምርጫ ካልተካሄደ አዲስ ኮምፓስ ይዘጋል። ምንም ፖለቲካ ማላቀውን ፖለቲካ እንዴት መጥቼ ነው ማስተምረው? እንዴት ነው የምወያየው? ሜክ ሹር ዊዝ ዛት። በትንሹ ኤግዛክት ነምበር ላልነግራችሁ እችላለሁ። በትንሹ ግን ከ170 ወንበር 130 140 ወንበር ኦሮሚያ ላይ ምርጫ ይካሄዳል። አውቄ ነው ክሪቲካል ዲሲሽን የሰጠሁት ለዚህ ነው። ማለት አይን ያወጣ ውሸት ስለሆነ ይሄን አይን ያወጣ ውሸት በአይን ያወጣ ነገር ካልተናገርኩ ትርጉም ስለሌለው ያን ያህል ይደፈርኩት። ቁጥሩን እንዳልኩት አፕ ኤንድ ዳውን ሊሆን ይችላል። 174 ወይ 173 ወንበር ነው መሰለኝ ኦሮሚያ ያለው። ኤግዛክት አጣሩልኝ። ከሱ በትንሹ ከ130 ያላነሰ ምርጫ ይካሄዳል። ምርጫ እኔ ባይ ዘ ዌይ ከጀዋር ጋር በተያያዘ ላለፉት 16 15 ዓመታት የሞገትኩት
90% አልተሳሳቱ። ተሳስቻ በጀዋር ጉዳይ ተሳስቻ አላቅም። በነገራችን ከምሬን ነው የምላችሁ። ብዙዎቹ ሲሳሳቱ ያለው በጀዋር ጉዳይ ተሳስቻ አላቅም። እና ዛሬ መጥቶ በኦሮሚያ ምርጫ አይካሄድም ሲል አስጨፈራቸው። የአማራ ጽንፈኛውም ማለት ነው። ጀዋር ወስኗል፣ ጀዋር ብሏል። ከዚህ በኋላ ምርጫ አይካሄድም። ኦሮሚያ ላይ ምርጫ ካልተካሄደ አማራ ክልልም አይካሄድም፣ ትግራይም አይካሄድም። የእነዚህ 3 ድምሮች በቃ መንግስት የለም። ስለዚህ በህዝብ ያልተመረጠ መንግስት ነው የሚሆነው። ጠብቀው ግድ የለም GIGRHR ጠብቀው። ኦሮሚያ ላይ ምርጫ ካልተካሄደ አዲስ ኮምፓስ ብሎ አዲስ 24 ብሎ አይመጣም። በቃ በዛ ልክ ልድፈርልህ ግድ የለም። አንዱ ይሄ ነው የኔ ወንድም። ኦሮሚያ ተቀይሯል። እንደምታዩት አይደለም። የሆነች ቦታ ጠሽጠሽ የለም ወይ አለ። የሆነ ቦታዎች ላይ ማገት ምናምን አለ፣ ይቀጥላል እሱ። የሆኑ ቦታዎች ብሔር እየለዩ ሃይማኖት እየለዩ መግደላል አለ፣ ይቀጥላል። ሻቢያ እስካለ ይቀጥላል፣ ህወሓት እስካለ ይቀጥላል፣ ኦነግ ሸኔ ተላላኪ እስከሆነ ድረስ ይቀጥላል። ኦነግ ሸኔ አብዛኛው ማን ነው የሚለውንም እያሰባችሁበት ኢንቱ ኮንሲደሬሽን ከታችሁ ይቀጥላል። ሰዎች ማገት ይቀጥላል። መግደል በጅምላ ይቀጥላል። እንዳትሳሳቱ። አሁን ይህን ስል ይሄው አመነ በቃ ጅምላ ግድያ ምናምን ይላሉ። ኖ ስለሚቀጥል ነው። ለምን? ሻቢያ አላ ኤግዚስት አድርጓል። ሻቢያ ህወሓት አላ ዋነኛው የሽብርተኝነት ማግኔት አለ። ሰብስቦ ይመጣል ማግኔቱ። ያ ምልክት አይደለም። ወለጋ ላይ ወይ አርሲ ላይ ወይ የሆነ ቦታ ሰው ታገተ ማለት እንደ አገር ሲስተሙ አልሰራም ማለት አይደለም። ኦሮሚያ ኮምፕሊትሊ ተቀይሯል። የኔ ወንድም እኔ በግልጽ ነው የምነግረው። ኦሮሚያ ኢትስ አ ዲፈረንት። እኔ የምፈራው እንደውም አይ ዶንት ኖ ልናገረው የምፈራው ኢኮኖሚክ አምባላንስ እንዳይፈጠር ነው የምፈራው። በግልጽ ልናገረው። ለምንድን ተወዋል? ኢኮኖሚክ አምባላንስ እንዳይፈጠር እፈራለሁ። አንድ ቦታ የውድመት ክምችት ሆኖ የተሰራ ትምህርት ቤት የሚወድምበት፣ የተሰራ ጤና ጣቢያ የሚወድምበት፣ የተሰራ መንገድ የሚወድምበት፣ እቅድ የታቀደ ኢንፍራስትራክቸር የማይሰራበት፣ ምሁራን ለቀው የሚወጡበት፣ ባለሀብቶች ለቀው የሚወጡበት፣ የሲቪል ሰርቫንቱ ለቆ የሚወጣበት ምድረ በዳ የሆነ ሌላው ቦታ ደግሞ ሰላም ስላገኘ አንጻራዊ እድል የመምራት እድል ስላገኘ ዛሬ ኦሮሚያን ኦሮሞ ነው የሚመራው። አትሳሳቱ። ኦሮሚያን ኦሮሞ ነው የሚመራው። የኦሮሞ ልጆች ናቸው የሚመሩት። ቢያጠፉም ኦሮሞዎች ናቸው፣ ቢያለሙም ኦሮሞዎች ናቸው። ኦሮሞ ኔሴንስ የኦሮሞ ክልል ነዋሪዎች ማለት ነው። ደማቸው ኦሮሞ እያልኩ አይደለም። የኮሚኒኬሽን አንዳንዶቹ ስሰማኔ ሰርፕራይዝ ነው የሆንኩት። ደማቸው ኦሮሞ ያልሆነ አለ ዘሶኮልድ ይሄ ኤቢ ምናምን በሚባለው ያልሆኑ አሉ። ፕራይሞርዲያል አይደለም እንደምሰማው በኦሮሚያ ክልል መኖር። ዛሬ ኦሮሚያ ክልልን የሚመራው በኦሮሚያ ክልል ያለ ሰው ነው። በአብዛኛው ኦሮሞ ማንነቴ ኦሮሞ ነው። እየተለወጠ ነው፣ እየተቀየረ ነው። በዚህ መጠን ሌላ ቦታ ያለውን ውድመት፣ የሰው ኃይል መጥፋት ሳይ ነው የሚያስፈራኝ። ይልቁንስ ምናልባት እነ ጀዋር በሱ እየተደሰቱ ይሆናል። ምናልባት እነ ጀዋር እሱ ነገር እንዲቀጥል ፈልገው ሊሆን ይችላል። ከይቅርታ ጋር ይሄን ስናገር፣ ምክንያቱም ጀዋር
አማራ ክልል ልጅ በአባቱ የተገደለውን አልኮነነም። ልጅ አባቷን ስገድ ልክ አይደለም አላለም ጀዋር። ልጅ እናቱን ለምን ትለምኛለሽ ብሎ ሲረሽናት ጀዋር ልክ አይደለም አላለም። መምህራን በጅምላ ተሰብስበው በጅምላ ሲረሸኑ ይሄ ልክ አይደለም አላለም ጀዋር። እጅ ሲቆረጥ ልክ አይደለም አላለም ጀዋር። ጡት ሲቆረጥ ልክ አይደለም አላለም ጀዋር። ያውም የኦሮሞን ትርክት ለማምጣት ነበረ ጡት የተቆረጠው። እኛንን የግንባር ስጋውን የወጣ ነው እኛንን። ታርጌቱ ጡት የሚባለው ኮንሴፕት ከምን ጋር እንደተሳሰረ ስለምናቅ በነገራችን ስለምናቅ ብልት ሲቆርጡ ጀዋር ምንም አላለም። እኛንን የግንባር ስጋውነን ብልት የምትል ቃል ያመጣችሁት ምክንያቷን እናቃለን ብለን የወጣ ነው። ባጭር የተቀጨ ፕሮፓጋንዳ የሆነው ለዛ ነው። ምሬ ወዳጆ ብልት እያለን ያወራው፣ ምሬ ወዳጆ ጡት እያለን ያወራው። ጡትና ብልት ትርክት የማን እንደሆነ ይታወቃል። ጀዋር ዚፕ ነው ያደረገው። ማን ነው የኦሮሞ ወዳጅ የሚለውን እያያችሁ አብራችሁ በደንብ እያሰባችሁ ማን ነው የኦሮሞ ወዳጅ? ጀዋር ጀግና ፋኖ ነው ያለው ዛሬ። ጀዋር ኢትዮጵያ በፋኖ የምትመራበትን ነገር ነው የተናገረው ከሌሎችን ጨምሮ። ጀግና የሆነው በዛ ነው። ለዛ ነው ፌስቡክ ላይ ይሄን ሳምንት ጀዋር የአማራ ጽንፈኛ ጀግና ይሆናል ያልኳችሁ ለዛ ነው። ችግር የለበትም እሱ እና ልጅ እናቱን በጥይት ቢደበድብ ችግር የለውም። ጥሩ ነው። እንደውም የሻቢያ ተልኮ ነው፣ የህወሓት ተልኮ ነው። ችግር የለውም። አባቷን በጥይት ቀጥቅጣ ስገላ አማራ ክልል ችግር የለውም። ለጀዋር አሪፍ ነው። ጆሮም የማይሰሙ የቤት ሰራተኞች ጆሮም የማይሰሙ ተደርድረው 3 ሲረሸኑ ለጀዋር ደስታ ነው። እሱ ደስታ ነው ሲረሸኑ። ቢያንስ እኮ የአንዲ ልጆች ነቋቅ ምናምን ደንግጣው እንደዚህ አይነት ነገርማ የዛ አካል አንሆንም ሲሉ እኮ ነበር። ጀዋር እሱ ችግር የለበትም እንኳንም ሆነለት ለጀዋር ቢኮዝ የዛ ክልል መውደም ነው ታርጌቱ። ጀግና እያልክ ታወድማለህ ጀስት ላይክ ቲፒኤልኤፍ እንደሚያደርገው ማለት ነው። አይኮንንም። ስለዚህ ጀግና አረጋቸው ፋኖች። ለሶኮል ፋኖ ጆሮ ቆራጩን፣ እጅ ቆራጩን፣ ብልት ቆራጩን፣ ጡት ቆራጩን፣ እናቱን ገዳይ፣ አባቱን ገዳይ፣ መምህራን ረሻኝ፣ የሀገር ሽማግሌን ብርክክ አስኪዶ የሚጨፈጭፈውን ጀግና አለው። ጀግና አለው። ቢኮስ የተፈለገው እሱ ነው። አማራ ክልል እፈራለሁ። እኔ የምፈራውን ግልጽ ልንገራችሁ። ኢኮኖሚክ አምባላንስ እንዳይመጣ እፈራለሁ። በግልጽ ፍራቻ መግለጽ ስለምፈልግ ነው። ኦሮሚያ ሌላ ምህዳር ውስጥ ነው ያለችው። እንኳን ሆነች የረብሻ ሴንተር እንድትሆን አይደለም ፈልገው እኔ። ዛሬ ኦሮሚያ የቀድሞ ፕሬዝዳንቷንም በክብር የምትቀበል ሆናለች። ብዙ የኦሮሞ ልጆች ይሄ ነገር አያዋጣም ብለው ብሔርተኝነቱን እንደያዙም ሆነው ጸብ ውስጥ የሉም። እኔ የማየው እሱን ነው። እነ ጀዋር ተንጠልጥለው ጀግና ፋኖ፣ ጀግና ሻቢያ፣ ጀግና ህወሓት ያሉት የኦሮሞ ልጆች ድሮፕ ስላረጓቸው ነው። ዘርበር የምን ጀዋር ነው ስላሉ ነው። ኦሮሚያ ሌላ ምህዳር ውስጥ ነው ያለች፣ ሌላ ምህዋር ውስጥ ነው ያለችው ኦሮሚያ። እንደሚያወሩት አይደለም፣ እንዳትሸወዱ። ጸረ ዲሞክራሲ የለም እያልኳቸው አለ። ጸረ ዲሞክራሲ ሌቦች የሉም፣ ያለ ዘራፊዎች አሉ። መሬትም ይዘርፉ አሉ፣ ኔትወርክ ያደርጉ አሉ፣
ከዚህ ከኦነግ ሸኔ ከሚባለው ጋር የተሳሰሩ አሉ የሉም እያልኩ አይደለም ስዕሉ አጠቃላይ ግን እሱ አይደለም ኦሮሚያን የሚያስተዳድረው የኦሮሚያ ልጆች ናቸው ይሄ ነው እርቃኑን ጀዋርና መሰሎቹን እርቃን ባዶ በቃ እኔ አሁን ሳይው ምን ይመስለኛል አንድ እናቴ ነፍሷን ይማረውና ይሆነ አንዳንድ ጊዜ ይሆነ ትንሽ ይሆነ ነገር ስንሆንባት የምትናገረው ነገር ነው ያው አማርኛ ጎበዝ ናት እናቴና የእናቴ ቋንቋ አይደለም የሌሎችም ሊሆን ይችላል የግዴታ እሷ ብዬ ማለት እሷን ስለማስታውስበት ነው ምንድነው ቀጥረ ቀላሉንክ ምናምን ትላለች ወይም ጥላቢሶንክብኝ ዛሬ ምናምን ትላለች እኔም ብቻ ሳይሆን ልጆቿን ማለት ነው ደንበኛ ጀዋር ቀጥረ ቀላልና ጥላቢሶ ሆኗል በነገራችን ደንበኛ እውነት ነው የምሬን ነው ማለት ቀጥረ ቀላል ጥላቢስ ጥላ የሌለው ማለት ቀጥሩ ቀለለ ይቀለለማ እንደዛ አይደለም አሁን ኦሮሚያ በጣም ዲፈረንት የሆነ ምህዳር ውስጥ ነው ያለው ይሄንን አምኖ መቀበል ያስፈልጋል ዴሊብሬት እኔ አሁን አንዳንዴ ሳይው ጀዋር ዴሊብሬት ነው ወይ ይሄ አማራ ክልልን መውደምን ይፈልገው ይሆን ወይ ብዬ እየጠየቅኩ ነው ባይዘው እንጂ ነው ቁጥር አንድ ወጥቼ አማራ ክልል እየተደረገ ያለው ነገር ትክክል አይደለም እንዴት ልጅ አባቱን ገድሎ አደባባይ ወጥቼ አባቴን ገደልኩ ይላል ትላለች እንዴት ፋኒትን ብላ እናቴን ለማንገጣጣቋት እንዴት ይላል ትክክል አይደለም እንዴት ጆሮ የማይሰሙ የቤት ሰራተኞች ደርድሮ ረሸንኩ የሚለውን አካል እንዴት ፕሮሞተር ልክ አይደለም ቢቢሲ ነው የወጣው ይሄን ያርለው ይፈልገዋል መሰለኝ ይፈልጉታል ምክንያቱም ህዋት ይፈልገዋል ላይ ህዋት በደንብ ነው የሚፈልገው ይሄን ሶ ቀጥረ ቀላልነትና እንደዛ አይነት ነገር ነው ያየሁት ኦሮሚያ እንደዛ አይደለም የኦሮሚያ ፖለቲካ ምህዳር የፖለቲካ ስፔስ እየተቀየረ ሄዷል እኔ ለፕሮፓጋንዳ ብዬ አይደለም ብዙ ሰው ነው የምጠይቀው ብዙዎችን ነው ማገኘው የምሰማው ነገር እንደሱ ነው ስለዚህ የምሰጋውን ነገር መናገር ነው የሚሻለኝ እኔ ኢኮኖሚክ አምባላንስ እንዳይፈጠር እሰጋለሁ አንድ ቦታ ሰላም ስላገኘ አንጻራዊ ሰላም ስላገኘ በግብርናውም በኢንዱስትሪውም በኢኮኖሚውም ውስጥ ያረጋ ሌላ ቦታ ደግሞ የተፈጠረውም ይወደመ እንዳይሄድ ፈራለሁ የነጀዋር ፕሮጀክት ግን እሱ ነው ብያምናለሁ የሻቢያ ፕሮጀክት ስለሆነ ማለት የህዋት ፕሮጀክት ስለሆነ ማለት ዛሬ ኦሮሚያ እንደዛ አይደለም ከ20 ምናምን ሺህ በላይ እጃቸውን እየሰጡ ነው ያሉት ቄሮ ፓራዳይም ሽፍት አድርጓል ፓራዳይም ሽፍት እከሌ የሚለው ቄሮ የለውም አሁን ጀዋርና መሰሎቹ እከሌ የሚባል ቄሮ የላቸው ቢኖሮ ኖሮ እስከዛሬ ባስነ ቄሮ ተነሳ ቄሮ ተቀመጥ ብሎ ያስነሳ ያስቀምጥ ነበር ያስተኛ ነበር የሚያስተኛው የሚያስነሳው የሚያስቀምጠው የለውም ቀጥረ ቀላል ሆኗል ጥላ ቢስ ሆኗል ዛትሷ የሻቢያ ተላላኪ ሆኖ ዛትሷ የህዋት ተላላኪ ሆኖ በነገራችን ላይ ኦሮሚያ ተለውጧል ኦሮሚያ ክልል የህግ በላይነትን የማስከበር ስራ ተጠናክሮ እንደሚቀጥል የክልሉ የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ ገልጸዋል። የቢሮ ኃላፊው የክልሉ ወቅታዊ ሰላምና ልማት እንቅስቃሴን በሚመለከት ማብራሪያ ሰጥተዋል። በዚህም በክልሉ እስካሁን ከ2000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የተናገሩት ኃላፊው በዚህም የቀድሞ ታጣቂዎቹ የተሃድሶ ስልጠናን ወስደው ህብረተሰቡን ስለመቀላቀላቸው ገልጸዋል። እንግዲህ አጠቃላይ በክልላችን ወደ 22000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው
ሰላማዊ ኑሮ እንዲኖሩ ተደርጓል። በሌላ በኩል ደግሞ ሰላምን ለመቀበል ዝግጁ ባልሆኑ ተቀድሞ ታጣቂዎች ላይ የህግ ማስከበር እርምጃ ተጠናክሮ ይቀጥላል ሲሉም አስታውቀዋል። የክልሉ መንግስት ከለውጡ ወዲህ ከገጠሙት ፈተናዎች መካከል በተወሰኑ አካባቢዎች የጸጥታ ችግር እንደነበር አስታውሰው ችግሩን በዘላቂነት ለመፍታትም የተለያዩ ስራዎች ስለመሰራታቸው ተናግረዋል። በክልሉ የህግ በላይነትን ከማስከበር በተጓዳኝ በተሳሳተ መንገድ ወደ ጫካ የገቡ ታጣቂዎችን ወደ ሰላማዊ ህይወት እንዲመለሱ ለማድረግም ጥረት ስለመደረጉ አንስተዋል። ከመንግስት የሰላም ጥሪ ባለፈ ከአባ ገዳዎች፣ ከሀደ ስንቄዎች፣ ከሃይማኖት አባቶችና ከሀገር ሽማግሌዎች በታጣቂዎች የሰላም ምላሽ እንዲሰጡ መሰራቱንም አስረድተዋል። ሁለተኛ የስራ እድል እንዲፈጠርላቸው የተለያዩ ሼዶች እንዲሰጧቸው በግብርና በከተማ ግብርና በተለያዩ የስራ መስኮች ተሰማርቶ ህይወታቸውን እንዲቀየሩ የማድረግ ስራ ተከናውኗል። ቀድሞ ተማሪ የነበሩ ታጣቂዎች ወደ መደበኛ ትምህርታቸው እንዲመለሱበት የተደረገበት ሁኔታ አለ። በሶስተኛ ደረጃ የብድር አመቻችቶ የስራ እድሉን እንዲጠቀሙ የማድረግ ስራ ተከናውኗል። ይሄ በዚህም 581 ሚሊዮን በላይ የሚሆን የብድር አቅርቦት ተሰጥቷቸው ከቀድሞ ታጣቂዎቹ መካከል ከ10 ሺህ በላይ የሚሆኑት የስራ ዕድል የተፈጠረላቸው ሲሆን ሌሎቹ ደግሞ እንደየፍላጎታቸው ወደ መደበኛ ህይወታቸው ተመልሰዋልም ብለዋል። ለዚህም የመስሪያ ቦታና ከ581 ሚሊዮን ብር በላይ ብድር ተመቻችቶላቸው ወደ ስራ እየገቡ እንዳሉም ገልጸው ወደ ትምህርትና ወደ መንግስት ስራም የተመለሱ ስለመኖራቸው ጠቅሰዋል። ኦሮሚያ ብሔራዊ ክልላዊ መንግስት በተለይ በምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ አካባቢ ሁለት ጽንፈኛ ኃይሎች የሚንቀሳቀሱበት ቦታም ስለሆነ አንደኛው ጽንፈኛ ኃይል ሸኔ ነው፣ ሽብርተኛ ቡድኑ። በሱ ላይም የህግ የበላይነት እየተወሰደ ይገኛል። በሌላ በኩል ደግሞ የህዝቦች አንድነት ወንድማማችነትን በተመለከተ የህዝቦች አንድነትን ወንድማማችነትን የጋራ እሴትን የሚሸረሽር ተግባር ህዝቦችን የሚያፈናቅል ከቀያቸው የሚያፈናቅል ንብረታቸውን የሚዘርፍ እንደመሆኑ መጠን በአፋን ኦሮሞ ተናጋሪ ጽንፈኛ ኃይል በሸኔው ላይ በአማርኛ ተናጋሪ ጽንፈኛ ላይም እርምጃ እየተወሰደ ይገኛል ማለት ነው። በክልሉ የህግ በላይነትን ለማስከበርና ሁለንተናዊ ሰላምን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉም አረጋግጠዋል። በጽንፈኝነትና በጥፋት ዓላማ ላይ የተሰለፈ አካል ላይ ሁሉ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። እንደ ማሳያም በቅርቡ በሆሮ ጉድሩና በምስራቅ ወለጋ ዞኖች የተወሰኑ አካባቢዎች በጽንፈኞች ላይ የህግ ማስከበር እርምጃ መወሰዱን አስታውሰው በዚህም በአካባቢው ሰላምን ስለማስፈን ስለመቻሉም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ይሄን ስንት ሺህ ሰማችኋል? ምን ያህል ሰዎች ወደ ከጫካ ወጥተው ወደ ሰላማዊ ነገር እንደገቡ ሰምታችኋል። ከኃይሉ አዱኛ የህዝብ ግንኙነት ኃላፊው ማለት ነው የኦሮሚያ ክልል። ምርጫ አይቻልም ማለት እኮ ምን ሌላ ምን ልዩነት አለው ወንድሜ? ኤርሚያስ አጣራ ምናምን ያልከው ምርጫ አይቻልም ነው ያለው። ዮዮ ምርጫ አይቻልም ማለት ሌላ ትርጉም አለው? ሌላ ትርጉም እኮ የለው። አይቻልም ነው ያለው። አይቻልም ከዛ ውጪ ምንድነው ትርጉሙ? ሌላ ትርጉም የለውም። የጠየኳቸውም ሰዎች ምርጫ አይቻልም ነው ያለው። ከዛ በኋላ የማይቻልባት ምክንያቶች አሁን አንተ የዘረዘርከውን ብሎ ሊሆን ይችላል። እጩ አቅርበን እጩዎቻችንን አናስገድልም አናሳስርም፣ ከዛ ቀጥሎ የሚመጣ ነገር የውጤት እሱ የእንትኖቹ ናቸው። ስለማይቻል አናስገድልም ጸረ ዲሞክራሲ ምናምን ስለሆነ ሊሆን ይችላል። ፖይንቱ ምርጫ አይቻል ምን ህዝባዊ ቢተኝ ከምርጫ ምናምን እያሉ አይደል እንዴ ወንድሜ? የምርጫ ሳይሆን የማን ነው ያቶ ልደቱ ግንቦት ምርጫ ሳይሆን ግንቦት ምን ነበረ ሰነዱ? እሱ እኮ ነው የተባለው። ምን የተለየ ነገር አለ? ያን እኮ ያሉት ምርጫ ሳይሆን የሚሆነው ህዝባዊ ቢተኝነት አይደል? የት ነበርክ ወዳጄ? እንትን የሰነበተች እኮ ይልቁንስ ኢቭን ታላቅ ውዳሴ ነው ምን ያደርግላችኋል? ኔፓል እንዴት ሰነበተች? ሞሮኮ እንዴት ሰነበተች? አልነበር እንዴ ነበር? ስለዚህ ይሄ በጥቅሉ ምርጫ አይቻልም የሚል ነው። ለዚህ ነው እኔም ምርጫ ይቻላል ብዬ የመጣሁት። ዋት ካይንድ ኦፍ ምርጫ ወልሲ እናያለን ምን አይነት ምርጫ ነው የሚለው። ምርጫ ግን ይቻላል፣ ይካሄዳል። ምርጫ
እንዳልኩት ቢያንስ ቱ ዘ ሚኒመም ኦሮሚያ ክልል ቃሊን ያዙ ባይዘው ዝም ብያልና ከ170 ምናምን ወንበር ከ150 በላይ ይካሄዳል። አንድ ሰው ጽፎት አይችልም። ከ178 ወንበር ከ150 በላይ ይካሄዳል ብያምናለሁ። 150 ሶማሌ ክልል 100% ይካሄዳል 23ቱም ወንበር። አዲስ አበባ 100% ይካሄዳል 23ቱም ወንበር 46 እዛ 150። ደቡብ አፋር ክልል 100% ይካሄዳል። ደቡብ የሚባለው 100% ይካሄዳል። ምናልባት 2-3 ወንበር ችግር ቢያጋጥም ደቡብ ክልል። ስለዚህ 547 ወንበር በትንሹ ከ500 ያላነሰ ይካሄዳል። ከ450 በላይ ይካሄዳል። አማራ ክልል እንደሚወራው አማራ ክልል ምርጫ የለም ምናምን። እኔ ልንገራችሁ የአማራ ክልል ነው 138 ነው አይደል? በትንሹ ከ90 ያላነሰ ወንበር ምርጫ ይካሄዳል። ከ90 ያላነሰ አሁን ባለው ነው። ዛሬ ላይ ቆሜ ነው የምናገረው። ነገ በሚሻሻሉ ነገሮች ሊኖሩ ይችላል። ከ90 ያላነሰ ወንበር አማራ ክልል ምርጫ ይካሄዳል። አማራን 90 ደምረህ ኦሮሚያን 150 ደምረህ ሌሎቹም ሙሉ ለሙሉ ደምረህ ትግራይ ነው ላይኖር የሚችለው። እሱ እኔም ከወዲፍቱ ተናግሬያለሁ። ትግራይ ክልል ምርጫ ይኖራል ብዬ አላምንም። ኤርትራናይዜሽን ኦፍ ትግራይ እየመጣ ስለሆነ ማለት ነው። እኔ ትግራይ እየፈረሰች ነው እያየዋት ያለሁት። ወደ ኤርትራናይዜሽን ነው እየሄደች ያለችው። ፌዴራል መንግስቱ የሆነ ነገር ማድረግ አለበት ብዬ የምጠይቀውም ደጋግም የለዛም። ከ20 የማይበልጡ ጋንግስተሮች አሉ። እነዛ ጋንግስተሮች ላይ ህግ ማስከበር ይውሰድ የምለው ለዛ ነው። እነዛ 20 የማይበልጡ ሰዎች የህግ ማስከበር ስራ ካልተሰራ ትግራይን አንቀው ይዘዋታል። አንቀው ኤርትራናይዜሽን ኦፍ ትግራይ ነው፣ ወደ ኤርትራ መሰል ትግራይ ነው እየቀየሯት ያሉት። ፖለቲካ ላይ ያሉ ከ6 ከ7 የማይበልጡ ጀነራል ነን የሚሉ ሚሊቴሪ ላይ ያሉ ከ10 የማይበልጡ የሁለቱ ድምር ነው ትግራይን ሙርኮኛ ያደረጋት። ከዛ ውጪ አማራ ክልል እንዳልኩት ነው። በቃ እንደው ግፋቢል 10 ወረዳዎች አማራ ክልል ላይ ካሄዱ ይችላሉ። ግፋቢል ቱ ዘ ማክሲመም 10 ወረዳ ከ10 እስከ 20 ግድ የለም እንደው ለጠጥል አድርገው 20 የምርጫ ወረዳዎች ማለት ነው። የምርጫ ነው ያልኩት 20 ወንበር ማለት ነው። ከዛ በተረፈ 100 ምናምኑም ይካሄዳል። ምናልባት 90 ይካሄዳል አማራ ክልል። ኦሮሚያ 150 ይካሄዳል ያለ ምንም ስጋት። ዲሞክራቲክ ነው አይደለም ሌላ ጉዳይ። ከሰላም ከጸጥታ አንጻር ነው እያነሳ ያለው። እጩ አለ ወይ ተወዳዳሪ አለ ወይ አላቅም። እሱ አዲስ አበባ 23ቱም ይካሄዳል። ሶማሌ 23ቱም ይካሄዳል። አፋር ያለው ቁጥር ኤግዛክትሊ ያላወቅኩትም ይካሄዳል። ደቡብ ክልል ተደምረው ደቡብ ምዕራብም መሀል ኢትዮጵያም ያኛውም ደቡብ ራሱ ከ90% በላይ ይካሄዳል። ከ90% በላይ ምንም ይሄ እኔ በቃ ይሄንን ነገር ከተሳሳትኩ ፖለቲካ አላቅም ማለት ነው። እና ያሉ በቀቢጸ ተስፋ በቃ ኦሮሚያ አይካሄድም ብሏል ጀዋር፣ እናመሰግናለን። አማራም አይካሄድም፣ መንግስት አይኖርም፣ መንግስት የለም። እንግዲህ እናያለን። ከግንቦት በኋላ ሰኔ ወር ላይ ወይኔ ሚዲያን እዘጋለሁ ወአንተ የምትሉት ሰዎች ሚዲያችሁን ትዘጋላችሁ ህሊና ካላችሁ። አንዱ ፖይንት ይሄ ነው። ሁለተኛ ጀዋር የማነ ገብረ መስቀልን የሆነበት ነው። ሁለተኛው ሰው የየማነ ገብረ መስቀል ፎቶኮፒ ሆኖ ይመጣል። የኢሳያስ አፈወርቂ ቃል አቀባይ ያውም ከየማነ ገብረ መስቀል የበለጠ ጀዋር እንደ የማነ ገብረ መስቀል ማለት ነው። በሌላ አነጋገር የሻዕቢያ
የማስታወቂያ ሚኒስትር ቃል አቀባይ ሆኖ ነው የመጣው። በጣም ይገርመኝ። ይሄ ኦሮሞ ጽንፈኛው በዛ ዙሪያ በጀዋር ዙሪያ ከተሰለፈ በተለይ ዋው ነው የምለው እኔ። የኢትዮጵያ መከላከያ ተዳክሟል፣ መዋጋት አይችልም። ጀነራሎቹ ነገሩኝ። አዲስ ጦርነትን መሸከም የማይችል አቅም አለው። ሰው የሻቢያን ፕሮፓጋንዳ እንደወረደ ይሸከማል። የግብፅን ፕሮፓጋንዳ እንደወረደ ይሸከማል። አሁን ደስታ ይሰጥሃል። የኢትዮጵያ መከላከያ አዲስ ጦርነት መክፈት አይችልም። አይከፈት ጦርነት ማንም አይናፍቅም። ግን ለህሊናህ ራሱ መከላከያን በዛ መጠን አንቋሸ። ያውም ድሮ እንደዛ አልነበረ የምታወራኝ ነበር። አንደኛ እሱ ነው። ሁለተኛ የአሰብ ጥያቄ፣ የአሰብ ጉዳይ የኤምሬት አጀንዳ ነው። የባህር በር አጀንዳ የኤምሬት አጀንዳ። ኢትዮጵያ የኤምሬት አስፈጻሚ ሆናለች፣ ተላላኪ ሆናለች፣ ሙርከኛ ሆናለች። በጣም ይገርማል። እኔ አሁንም ልድገመው፣ ኤምሬትስ ወይም ዱባይ ለኢትዮጵያ ለራሷ ጥቅም ስትል አሰብን የምታስገኝልን መንገድ ካለ የእድሜ ልክ ባለውለታችን ናት ኤምሬት። የእድሜ ልክ የኢትዮጵያ የእድሜ ልክ ባለውለታ ማለት ነው። በእርግጥም ጥቅሟን አስልታ ኢትዮጵያ አሰብ ወደብ እና የባህር በር መውጫ ያስፈልጋታል ብላ ኢንቨስት አርጋ ፋይናንሷን አውጥታ የምታግዘን ከሆነ ለኤምሬት አደባባይ ኢትዮጵያ ውስጥ አዲስ አበባ ላይ መሰራት አለበት ብዬ ነው ማለት። ለኤምሬት የምስጋና አደባባይ፣ ኤምሬትስ አደባባይ የኩባ አደባባይ እንዳለው፣ ሜክሲኮ አደባባይ እንዳለው የኤምሬት አደባባይ መሃል ከተማ ላይ መፈጠር አለበት። ገንዘብ ማዋጣት አለበት። የዘመኑ ባለውለታችን ብለን ማለት ነው። የተፈለገው ለምን መሰላችሁ? ኢትዮጵያ ወዳጅ አታ በተለይ ከአረቦች አካባቢ ወዳጅ እንዳይኖራት ከዛ የግብፅ መጫወቻ እንድትሆን መጫወቻ በቃ ግብፅ እንደፈለገ እንደ ቅሪላ ኳስ ከዛዛ እንድትዶለን እንድትመታን ነበር የተፈለገው እሱ ነበር። እነ ጀዋር የማይመልሱት ጥያቄ አለ ሁሌ የምጠይቀው። በፍጹም የማይመልሱት ጥያቄ አለ። የማይመልሱት ጥያቄ ምን መሰላችሁ? አዲስ ኮምፓሶች ሁሌ ስለምታውቁት እየደገምኩላችሁ ነው ለእናንተ። እነ ጀዋር የማይመልሱት ጥያቄ ወይም እንዳትመልሱ ተብለው ቆንጠጥ የሚያደርጓቸው የሚገርፏቸው የግብፅ ፍላጎት ምንድን ነው የሚለውን አይመልሱ። ግብፅ ምን ፈልጋ ነው ኢትዮጵያን እየከበበች ያለችው የሚለውን በፍጹም አይመልሱላችሁም። ይሄን ከመለሱ ከጨዋታ ውጭ ይወጣሉ እነ ጀዋር። የእነ ጀዋር ጓደኞች ጠይቋቸው። ጠቅላይ ሚኒስትራችን ይሆናል ብያላችሁ ከስር እንደምትሄዱ ሰዎች ጠይቋቸው። ግብፅ ምን ቢደረግላት ነው ከበባዋን የምታቆመው? ግብፅ
ምን ቢደረግላት ነው ትንኮሳዋን የምታቆመው ብላችሁ ጠይቋቸው። በፍጹም አይመልሱላችሁም። አንገታቸው ቢቆረጥ አይመልሱም ይሄን ጥያቄ። ይሄ ነው ኮር ፖይንቱ። እድል ቀንቶት በለስ ቀንቶት ጀዋር ጠቅላይ ሚኒስትር ቢሆን አሁን አማሮቹ የአማራ ጽንፈኞች ነገ ከነገ ወዲያ ምናልባት ፕራይም ሚኒስትራችን ሊሉት ይችላሉ ከሆነ እንደው እንዲሁ አድማሳይ ሆኜ ላስበው ብዬ ነው። 4 ኪሎ ጀዋር በመቀመጡ ጠቅላይ ሚኒስትር አብይ ከ4 ኪሎ በመውጣቱ በኃይል ተጎትቶ ነው የወጣው። Do you think ግብጽ ከበባዋን ታቆማለች? መጥፎልም ነው አይ ነው መጥፎልም አንዳንዴ ማለም ይሻላል ብዬ ነው። በቃ ማለት ይሄን ማረጋው አሜን ለምን መሰለህ የኛ ጀግና በጣም የሆነ አውቀናል የፖለቲካ ልቀት አለን የህግ ልቀት አለን የሚሉ ሁሉ ከጀርባ ጀዋር ጋር ሲሰለፉ ስለማያቸው ነው። የጀዋር አንሶላ ነጣፊ ሆነው አያቸዋል። ብዙ ናቸው። ኢንዲቪጁዋል ሳር ሚዲያ ምንም ጋር ነው ሲያነጥፈው ያለው እና ይሄን ጥያቄ የራሳቸውን ይጠይቃሉ ወይ? ኦኬ ሌትስ ሴይ በቃ ተባረረ ጠቅላይ ሚኒስትሩ ተጎትቶ ወጣ። ጀዋር በምትኩ ተቀመጠ ዙፋኑ ላይ ያቺ 4 ኪሎ። ግብጽ ከበባዋን የምታቆመው ጃዋር ምን ሲያደርግላት ነው? ይሄ ነው ነጥቡ። ምን ሲያደርግላት ሰላም ይሆናል? ምን ካላደረገላት ሰላም አትሆንም። ይሄ ነው ክሪቲካል ፖይንቱ። ገልብጡት ከፈለጋችሁ ደግሞ አሁን ያለው መንግስት ለግብጽ ምን ቢያደርግላት ከበባዋን ታቆማለች? ግብጽ አሁን የምታደርገውን ከበባ የሚለውን የመሬት ምና ያለ ሌሎች እነዚህ የሱዳን፣ ኤርትራ፣ ሶማሊያ ምና የምትሄደውን ከበባ ምን ብታደርግ ነው የምታቆመው? ይሄ መንግስት ምን ቢያደርግላት ሶማሌ ጋር መሄዷን፣ ሶማሊያ መሄዷን፣ ኤርትራ መሄዷን፣ ሳውዲ አረቢያ መሄዷን የምታቆመው ምን ብታደርግ? ኢትዮጵያ ምን ብታደርግላት? የኢትዮጵያ መንግስት ይሄንን በፍጹም ጭንቅላታቸው ውስጥ እንዳይገባ ተደርጎ ያቁታል እኮ መልሱንም ያቁታል። ምን ይሻላል ግን? ኤመሬት ላይ መንጠልጠል። ኤመሬት ዱባይ። የኔ ወንድም እኛ የባህር በር መግቢያን እንድናገኝ ባለቤት እንድንሆን አሰብ ወደብ ባለቤት እንድንሆን ሌሎችም ወደቦች ኢንክሉዲንግ የሶማሊላንድ ጋር ያለ ተጠቃሚ እንድንሆን ኤመሬት ካገዘችን የእድሜ ልክ የኢትዮጵያ ወዳጅ ትሆናለች። ይህም በግልጽ መነገር ያስፈልጋል። ለራሷ ዓላማ ኤመሬት ለራሷ ዓላማ አሰብን ብቆጣጠር እንደዚህ ብቆጣጠር ኢትዮጵያ ትልቅ ኢኮኖሚ አላት፣ ስለዚህ እሷም አሰብን ወስዳ ኢትዮጵያ እዛም ብትል እንኳን ለራሷ ጥቅም አስልታ ነው ያልኳችሁ። እንቀበላለን። ምክንያቱም የኛን ጥቅም ያላሰሉ ሻቢያ ስላለ በእኛ ጥቅም የነሱንም ጥቅም ጎድተው ገለው እኛንም ለመግደል የሚሯሯጥ ኢሳያስ አፈወርቂ የሚባል ሻቢያ ስላለ ስለዚህ እኔም ተጠቅሜ ኤመሬት ማለት ነው ኢትዮጵያም ትጠቀም እኔም አግኝቼ ኢትዮጵያም ታግኝ ካለች ኤመሬት ድሮስ ለሰማዩ ነው እንደምትሰራው ኤመሬት ለዜጎቿ እኮ ለሀገሯ እኮ ነው የምትሰራው። እኛስ ጉልበት አለሽ አቅም አለሽ ተጠቀሚ እኛንም ጥቀሚ
ያጣነውን መሰረታዊ ነገር እንድናገኝ አግዢን። ለጥቅሟ ብላ ስትንቀሳቀስ የእኛንም ጥቅም ከጠበቀች ሚቹዋል ኢንተረስት ነው፣ የጋራ ጥቅም ነው። አለ አይደል እንደ ኢሳያስ አለ አይደል እንደ ኢሳያስ ሻቢያ እናንተ የምትጠቀሙ የኔ ህዝብ ገደል ይግባ ብሎ የቆመ እኮ አለ አይደል እንዴ? የተለመደ እኮ ነው። የአንድ አይንና የሁለት አይን ቲዮሪ እኮ ነው ይሄ። እኔ የኔም ህዝብ ከሚጠቀም ነው ኢትዮጵያ ከምትጠቀም የኔም ህዝብ እንዳይጠቀም ላድርግ ብሎ ጎስት ሲቲ የአስጨናቂ ከተማ የወለደ እኮ ኢሳያስ አፈወርቂ ይባላል። ስለዚህ ማን ነው የሚሻለው? ኢሳያስ ነው የሚሻለን ወይስ ኤምሬት ነው የሚሻለን? እና አንዳንድ ጊዜ እኔ ዲቴይል ይሄ ፖለቲክሱን ላለመናገር ኢሞሽናል የሆነውን ነገር ላንሳ ብዬ ነው። አሁን የፈለኩት ኢሞሽናል የሆነውን ነገር ይሄ ጥቅም ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ትሬድ ባላንሱ እንዲያደርገዋል፣ ጅቡቲ እንዲትሆን እንደዛ ውስጥ መግባት አልፈለኩም ዛሬ። ሰዎች ግን ምንድነው እነ ጀዋር እንዴት ጀዋር የኦሮሞ ጽንፈኞች ጀዋር የማነ ገብረ መስቀልን ተክቶ እንዴት መጣ የሚለው እንድታዩ ብቻ ነው። ጀዋር እንደ የማነ ገብረ መስቀል ነው። እደግመዋለሁ፣ ጀዋር እንደ የማነ ገብረ መስቀል። ዛሬ የማነ ገብረ መስቀል ስራውን አቁሞ ጀዋርን እየተከታተለ ነው ያለው። ኦሪንቴሽን የወሰደው ከየማነ ገብረ መስቀል ነው። የኢሳያስን ትርክት አሁን ምናልባት ሰሞኑን ኢሳያስ የሚመጣና የኢትዮጵያ የባህር በር አጀንዳ የኢትዮጵያ የወደብ አጀንዳ የራሱ አይደለም የውጭ ኃይሎች ነው። የማን የኤሚሬት ይለናል ይመጣል። የእስራኤል ይላል አይልም አላውቅም፣ እስራኤልን ስለሚፈራት ተመሳሳይ መጣ ኢሳያስ የሚለውን ትደግማለህ። የማነ ገብረ መስቀል የሚለውን ትደግማለህ። ከዚህ በላይ መዝቀጥ፣ ከዚህ በላይ መውደቅ አለ? እኔ ለኦሮሞ ጽንፈኞች አዘንኩላችሁ ባይዘው። ይሄን ያህል ክንፋችሁ እንደተገነጣጠለ አላወኩም ነበረ ከምር። ይሄ ጽንፈኛው የታጣቂው ጸጉሯ ሙሻ መሆኑን አውቄያለሁ። እሱ የኦነግ ሸኔ ጸጉሯ ሙሻ ሆኗል፣ እሱን አውቃለሁ። ያው ዜናውም እሱ ነው። እናንተ ግን በዚህ ልክ ክንፋችሁ እንደተገነጣጠለ የተገነጣጠለ ክንፍ እንደሆናችሁ አላ ውሃ ውስጥ የገባ ዶሮ ነው የሆናችሁት። አልፋችሁ ሄዳችሁ የማነ ገብረ መስቀልን መሆን የኢትዮጵያ የባህር በር ፍላጎት የኤሚሬት ነው እንጂ የኢትዮጵያ አይደለም። ኤሚሬት ናት የምትመራው። እኔ ስሪሊ የኦሮሞ ልሂቃን ምን ያህል እንደሚያዝኑባችሁ የኦሮሞ ልሂቃን ምን ያህል አንገታቸው እንደሚደፍባችሁ ፊል አደርጋለሁ። እንዴት ሰው ሄዶ የሻቢያ እግር ስር ይወድቃል? እንዴት ሰው ሄዶ የደብረ ጽዮን እግር ስር ይወድቃል? በጣም ነው የሚያዝኑባችሁ ሳስበው። እንትና እንኳን ለምዷል፣ ዶክተር ጸጋዬ ለምዷል። እሱ ያኔ የሽግግር ሰነድ ምናምን ተብሎም ያው ምስክርነት ተሰጥቶበታል። አቃቤ ሕግ ሊሆን ነበረ፣ እሱ ሊሆን ነበር፣ አቃቤ ሕግ ፈረሰበት። ጀዋር ግን አሁን መታ የግብፅ ተላላኪ የኢሳያስ አፈወርቂ የህዝብ ግንኙነት ኤክስፐርት ምንድነው የአንደበት ሶፍ ሼም። ግን በቃ ምንም እንትን የለውም። ማህበራዊ መሰረታችሁ ስላለቀ ስለሌለ የኦሮሞ ፖለቲካ ሰሞኑን መለስበታለሁ። ልክ የአማራው ላይ እንዳየነው የኦሮሞ ጽንፈኛ ብሔርተኝነት ከየት ወዴት የሚል ደግሞ እንመጣለን ሰሞኑ። በደንብ ጠብቁ። እሱ ነው ያ ነው አጠቃላይ ምልክቱ የታየው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።
እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።